አንዳንድ ጊዜ መናገር ማውራት እየፈለግን የምናወራው የለንም። መናገር እኮ ማውራት እኮ እንፈልጋለን ብዙዎቻችን ማለት ነው። ግን ለማን ይወራ? ለማን እንተንፍስ? ለማንስ እናውራ? ብዙ ነገር እኮ ወዲያችን ውስጥ አለ፣ የሚያብሰለስለን፣ የሚያብላላን፣ የሚያስጨንቀን፣ የሚያስጠብበን ብቻ እንቅልፋችንን የሚነሳን በጣም ብዙ ነገር አለ። ግን እኮ ያንን ነገር እኮ ለማንም አናወራ። በሆዲያችን ይዘን ብቻ ነው የምንብሰለሰለው። ለማንስ ሲወራ ካላህ ውጭ? ለማንስ ሲነገር? ብታናግሩትስ ማን ያዳምጣችኋል? ብታለቅሱስ ደግሞ ይቺ ያዞንባ ነው እኮ የሚሏችሁ። ለማን እናወራዋል? ለማንስ ይወራል? ምን ሰው አለና በዚህ ሰዓት? አዋቂ ሰዎች እንግዲያችሁ እንኳን ብታወሯቸው ነይች ገገማ ነው የሚሏችሁ። የሆነ ሰዎችን ብታማክሩ የሆነ ነገር ነው የሚሏችሁ። እናማ ለማንስ ይወራል በዚህ ሰዓት? እንደኔ የሆነ ሰው ግን አለ ነገሮችን በሆዱ ይዞ የሚያብሰለስል ግን ይሄ ነው ብሎ አውጥቶ መናገር እየፈለገ ለሚናገረው አካል የተቸገረ ሰው አለ። ማንስ ሊያዳምጣችሁ? እናማ አላህ ያውቃል። ላላህ ነገሩ ውስጣችሁ ይረጋጋል። በቃ የውስጣችሁን አላህ ያውቃልና ከእናንተ በላይ ሞር አላህ ነው ለኛ የሚያውቀው። ከኛ በላይ ሞር አላህ ነው ለኛ የሚያዝነው። ከዛ ውጭ ማንም ሊያቅም የውስጣችንን ሊረዳንም ሊያቁልንም አይችልም። አብሶም ሰው ሀገር ላይ ስኖሩ፣ አብሶም ሰው ቤት ስኖሩ፣ አብሶም ሰው ቤት ተቀጥራችሁ ስትሰሩ ከባድ ነው። ብዙ ስሜት አለ፣ ብዙ ውጣ ውረድ አለ። የሚያስጨንቃችሁ አለ፣ የሚያስጠብባችሁ አለ። ብላችሁ አውርታችሁ ብላችሁ በቃ አውርታችሁ የሆነ ተንፈስ የምትሉት መፍትሄ የምታገኙት ሰው አላችሁ። ከቶ እንደዚህ ሰው ያላችሁ ሰዎች ግን ታድላችሁ። በቃ በሀሳብ የሚረዳችሁ ይሄ እንደዚህ 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 ነው ብላችሁ ተናግራችሁ አይ እንደዚህ እኮ አይደለም እንደዚህ ነው ወይ እንደዚህ እንደዚህ ነው ይሄ እንደዚህ ቢሆን እኮ እንደዚህ ነው ብሎ የሚያማክራችሁ ሰው ያላችሁ ሰዎች ግን ታድላችሁ። እውነት ለመናገር አንዳንዴ አብዛኞቻችን የብዛኞቻችን ህይወት መስቅልቅል ነው። ውጣ ውረድ የተሞላበት ጭንቀት፣ ሀዘን፣ ደስታ ድብልቅልቅ ስሜት አለው ሁሉም ሰው። ግን አንዳንዱ ጭራሽ ለማንም አውጥቶ መናገር አይፈልግም። አይፈልግ ሆኖ ሳይሆን የሚናገረው ሰው ስላጣ ነው። ለእንትናም ብትይዙ ለእንትናም ብትነግሩት እንትና ሙድ ይይዝባችኋል። ለእንትናም ይሄ ነው ብላችሁ ስሜታቸውን ብትናገሩ ያፌዝባችኋል። ለሰዎች ተናግሮ እስከ ሰዎች አሳምቶ እሷ እኮ እንዲህ አለች እሱ እኮ እንዲህ አለ ተብሎ ሙድ ይያዝባችኋል። እናማ ሙድ የማይይዝባችሁ አላህ ብቻ ነው። ወደ ፈጣሪያችሁ እንቅረብ እንጂ ለማንም አናወራውም። አንዳንድ ሰዓት ማውራት ሁሉ እየፈለግ መጫወት ሁሉ እየፈለግ ለማንስ ይወራል? ማንስ አለ የሚያዳምጣችሁ? ሲጀመር በአሁኑ ሰዓት ትታወሩ ብላችሁ ብታድሩ ራሱ እኮ የሚያዳምጥ ሰው የለም። ሁሉም የራሱ ቁስል አለው። የራሱን ቁስል ነው የሚያዳምጠው እንጂ እኮ ያዳምጡም የሰው ነው። እናማ እንደዚህ አይነት ሰዎች ካላችሁ የኔ ቪዲዮዎች አይዞን፣ ያልፋል። መቼ እንደሚያልፍ ባናውቀውም ያልፋል። አብሽሩ። ሌላ ምን እላችኋለሁኝ? አብሽሩ። አላህ ያውቃል ስለ ሁሉም ነገር፣ ስለሆነውም ስላልሆነውም አላህ ያውቃል። አላህ ያውቃል። እዚህ ዱንያ ላይ ስንኖር ብዙ ነገር አለ። እንሞት አይመስለን፣ እናገኝ አይመስለን፣ አግኝተን ደግሞ እናጣ አይመስለን። ብዙ ነገር አለ። አሁን ላይ ብታገኙ ራሱ ከባድ ነው፣ ብታጡም ከባድ ነው።
እናም አላህ ያውቃል ስለ ሁሉም ነገር። ግን ከዛ በላይ ደግሞ ዝም ብሎ በቃ በሆነ ነገር የሚያስጨንቃችሁ ሁሉ ያላችሁ እህቶች ወንድሞቼ፣ በቃ የውስጣችሁን ጭንቀት አላህ አይቶ አላህ ያስታግስላችሁ። አላህ በቃ አላህ ጋር ነው መድኃኒቱ ያለውና አላህ መድኃኒቱን ይስጣችሁ። አንዳንድ ሰዎች ይሄን ብለን እኛ ስናወራ መጥታችሁ የተለያየ ነገር ትላላችሁ። ምሳሌ አንቺ ሚዲያ ላይ ወጥተሽ እንደዚህ እያልሽ እንደዚህ ታያለሽ፣ ሚዲያ ላይ ወጥተሽ አይደለ እንደዚህ የምትዩ። በቃ በነገራችን ላይ ጨዋ ውስጡ የሚያጫውተው ሰው በጣም ባለጎች ናቸው። ሚዲያ ላይ በተወጣ አይደለም። አዎ በእርግጥ ሀራም ነው፣ ሀላል ነው እያልኳቸው አይደለም፣ ሀራም ነው። ግን ሞር እናንተም ደግሞ ከሚዲያ ጀርባ የምትሰሩትን እራሳችሁ ታውቃላችሁ። እና ተውን ማለት ነው። ተውን እኛ በቃ ወደን አይደለም፣ ተውን ማለት ነው። አላህ ያቅል ስለ ሁሉም ነገር አይዞን።